የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልን አስጠነቀቁ። እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያን ተገደሉ። የአሜሪካ እና ቱርክ ፕሬዝዳንቶች በመካከለኛው ምስራቅ ጉዳይ ላይ በኔዘርላንድ ተወያዩ። የሩሲያ የውጭ ጉዳይ ሚኒስትር አውሮፓ ህብረት የሰሜን አትላንቲክ ጦርነት ጥምረት ኔቶ የተራዘመ ክፍል እየሆነ መጥቷል አሉ። የኢራን የጦር አዛዦች በህይወት መኖራቸው ተገለጸ። በአሜሪካ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር ምንም ግንኙነት የለውም ስትል ኢራን ተናገረች። ትራምፕ የኢራን የኒውክሌር መርሃ ግብር አልጠፋም በሚል ሾልኮ የወጣውን የደህንነት መረጃ ውድቅ አደረጉ። ኢራን ለእስራኤል ሲሰልሉ የነበሩ 3 ሰዎችን በስቅላት ቀጣች። ሰላም ጤና ይስጥልኝ። ዳጉ ዩቲዩብ ቻናል ነው። ዩቲዩባችንን ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩን። አትቀጣች። የኢራን የፍትህ አካላትን ጠቅሰው የሀገሪቱ የዜና ወኪሎች እንደዘገቡት ለእስራኤል በመሰለል የተከሰሱ 3 ሰዎችን ቴህራን በስቅላት ቀጥታለች። የሚዛን ኤጀንሲ ግድያውን ለመፈጸም መሳሪያዎችን በህገወጥ መንገድ ወደ ሀገር ውስጥ ለማስገባት ሞክረው እንደነበረ በዚህ በፍርድ ቤት ተፈርዶባቸዋል ብሏል። ኢድሪስ አሊ፣ አሳድ ሾጃይ እና ሩሱል አህመድ እስራኤልን ለመተባበር ሲንቀሳቀሱ ተይዘው ለፍርድ ቤት የቀረቡ ሰዎች ናቸው ሲል ዘገባው አክሏል። ኢራን ለ12 ቀናት በዘለቀው ግጭት ከእስራኤል ጋር ግንኙነት ነበራቸው ተብለው የተከሰሱ 700 ሰዎች በቁጥጥር ስር መዋላን የሀገሪቷ የመረጃ ምንጭ ኑር ኒውስ ዘግቧል። ከኒውክሌር ሳይንቲስቶች ግድያ ጀርባ የኢራን የኒውክሌር መርሃ ግብር ለመናድ በደረሰው ሂደት ሰላዮቹ ሚና እንደነበራቸው ተመላክተዋል። በቅርቡ ከእስራኤል ጋር ለ10 ዓመታት ለዘለቀው የጀርባ ጦርነት በኋላ የፊት ለፊት ግጭት ውስጥ ገብተው የነበረችው ኢራን ከሞሳድ ጋር ግንኙነት ነበራቸው ያለችውንና በርካታ ግለሰቦች በሞት መቅጣቷን ይታወሳል። እስራኤል ኢራንን የማጥቃቷን እቅዷን እንድትተው ጠንከር ባለ ንግግር አሳስበዋል። ፕሬዚዳንቱን በሰጡት አጭር መግለጫ ተኩስ አቁሙን ለዓለም ካበሰሩ ወዲያ ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃት ማድረሳቸውንና እርስ በርስ መወነጃጀላቸውን እንዳበሳጫቸው ነው ያስታወቁት። የተኩስ አቁሙ ከተናገሩ በኋላ እስራኤል የተተኮሰባትን ሚሳኤል ማክሸፏን አስታውቃለች። በስምምነቱ ላይም እንቅፋት ይፈጥራል ብላለች። በምላሹም ጥቃት አደርሳለሁ ብላ ነበር እስራኤል። ኢራን በበኩሉ አዲስ ጥቃት አለመፈጸሟን ተናግራ ለሚካሄድባት ማንኛውም ጥቃት ግን አጸፋውን የምትመልስ መሆኑን አስጠንቅቃለች። ሰኞ ምሽት ሁለቱም ሀገራት አንዳቸው በአንዳቸው ላይ የሚሳኤል ጥቃት ሲፈጽሙ ነበር። ከእስካሁኑ የከፋ ጥቃት እንደነበረ ለቢቢሲ ተናግረዋል። ባለስልጣናቱም ቢሆን ጥቃት መፈጸሙንና የ9 ሰዎች ሕይወት መጥፋቱን አስታውቀዋል። የእስራኤል የአደጋ ጊዜ አገልግሎት እንደገለጸው ቤርሻባ አካባቢ የጋራ መኖሪያ ቤት ላይ በደረሰው ጥቃት 4 ሰዎች ሕይወታቸው ተቀጥፏል። እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያን ተገደሉ። በጋዛ በተስፋፋው ረሃብ ውስጥ ቢያንስ 43 የምግብ እርዳታ የሚሹ ፍልስጤማውያን በማዕከላዊ የጋዋ ግዛት አካባቢ በተፈጸመው ጥቃት ተገድለዋል ሲል የአልጀዚራ የእውነት ማረጋገጫ ክፍል ሰነድ ዘግቧል። እንደ ዘገባው ከሆነ ተጎጂዎቹ የተገደሉት ከዋዲ ጋዛ በስተደቡብ የሚገኘው የሳላህ አልዲን ጎዳና ላይ ምግብ በመጠባበቅ ላይ በነበሩት ወቅት ነው። በሰነድ የተገኘው የምስል ቅጂ የተጎጂዎቹን አስክሬን በጋዛ ናስር ሜዲካል ኮምፕሌክስ እና በአላዳ ሆስፒታል ተከማችቶ ያሳያል። በእስራኤልና በአሜሪካ የሚደገፈው የጋዛ የሰብአዊ ፋውንዴሽን በአውሮፓውያን አቆጣጠር ግንቦት 27 ቀን እርዳታ ማከፋፈሉን ከጀመረ ወዲያ እስራኤል የእርዳታ ማዕከል አቅራቢ ፍልስጤማውያን ላይ ባደረሰችው ጥቃት ከ400 በላይ ሰዎች ሲገደሉ 1000 ያህል ቆስለዋል ተብሏል። የአሜሪካና ቱርክ ፕሬዝዳንት በመካከለኛው ምስራቅ ጉዳይ ላይ በኔዘርላንድ ተወያዩ። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን እና ዶናልድ ትራምፕ በተለይም በእስራኤልና ኢራን ጦርነት ዙሪያ ትኩረት ሰጥተው ተወያይተዋል። የዶናልድ ትራምፕን የተኩስ አቁም ጥረትን አድንቀዋል። ኤርዶዋን በዘሄግ ኔዘርላንድ እየተካሄደ ባለው የሰሜን አትላንቲክ የጦር ጥምረት ኔቶ ስብሰባው ላይ ነው መሪዎቹን ተገናኝተው በጦርነት ዙሪያ ያወሩት። የአንካራው ኤርዶዋን በቴል አቪቭ እና ቴህራን መካከል ያለውን ጦርነት በተኩስ አቁም ለመቋጨት ትራምፕ የተጫወቱትን ሚና በበጎ ተመልክተውታል። ምንም እንኳን እስራኤልና ኢራን አንዳቸውን በሌላቸው ላይ ክስ እያቀረቡ ጦርነቱን ሊያስቀጥሉ ቢችሉም ትራምፕ ለተኩስ አቁሙ በር ከፍተዋል። በጋዛ ስላለው ቀውስ እንዲሁም የሩሲያና የዩክሬን ጦርነት ላይ በውይይት ስለመፍታት መሪዎቹን ተነጋግረዋል ሲል አልጀዚራ ዘግቧል።
የሩሲያ የውጭ ጉዳይ ሚኒስትር አውሮፓ ህብረት የሰሜን አትላንቲክ የጦር ጥምረትን ኔቶ የተራዘመ ክፍል እየሆነ መጥቷል አለ። የኢኮኖሚ ጥምረቱ አደገኛ በሆነ መንገድ ወደ ወታደራዊ ስብስብ ተለውጧል ብለዋል የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ። አውሮፓ ህብረት ከጅምሩ ሲቋቋም ማህበራዊና ኢኮኖሚያዊ ጉዳዮችን ታሳቢ አድርጎ የነዋሪዎቹን ህይወት ለማቅለል ነበር ሲሉ በአንድ የሞስኮ ዓለም አቀፍ መድረክ ላይ አስታውሰዋል። በአሁን ሰዓት ግን የኔቶ አንድ ቅርንጫፍ እየሆነ መጥቷል በሚል ሰርጌይ ላቭሮቭ ወቅሰዋል። የየትኛውም የአውሮፓ ህብረት አባል አስፈላጊ ሆኖ ሲገኝ ግዛቱን ለኔቶ ጦር መግቢያና መውጫውን እንዲፈቅድ ተደርጓል። ይህም የሚያሳየው ደግሞ የአውሮፓ ህብረት ሀገራት ሩሲያን ለመውረር ቀጥተኛ ተሳትፎ እያደረገ መሆኑን ያሳያል በሚል ፈርጀውታል። ከኔቶ ዋና ጸሐፊ ማርክ ሩቴ በኩል የሚሰጡ አስተያየቶችም ይህንኑ የሚያረጋግጡ ሆነውባታል። በአሜሪካ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር ምንም ግንኙነት የለውም ስትል ኢራን ተናግራለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሰኞ በአሜሪካ የሚመራው አል-ኡዳይድ ወታደራዊ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር ምንም ግንኙነት እንደሌለው ተናግረዋል። መሰረቱ በኳታር ነው ያሉት ባካይ ግን የኢራን ድርጊት ራስን የመከላከል ተግባር ነው ብሏል። ኢራን የኳታርን ግዛትና ሌሎች ጎረቤት ሀገራት በተመለከተ ለመልካም ጉርብትናና ፖሊሲዎች ሙሉ በሙሉ ቁርጠኛ ነች። ኢራን የኳታር ግዛትና ሌሎች ጎረቤት ሀገራት በተመለከተ ለመልካም ጉርብትና ፖሊሲዋ ሙሉ በሙሉ ቁርጠኛ ነች ሲሉ ባካይ በኤክስ ላይ አጋርተዋል። የአሜሪካና እስራኤል የወንጀል ጥቃቶች በኢራን ላይ የተሳሳቱ ፖሊሲዎችን በእኛና በቀጠናው ወንድማማቾች ሀገሮች መካከል መለያየትን እንዳይፈጥሩ ወስነናል ያሉት የኢራን ምክትል የውጭ ጉዳይ ሚኒስትር ኳታር በአካባቢ ያለውን መባባስ ለመከላከል ስላደረገችው ምስጋናቸውን ገልጸዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺና የኳታር የውጭ ጉዳይ ሚኒስትር መሐመድ ቢን አብዱልአዚዝ አልኩላቪን ለሀገራቸው ላደረጉት ገንቢ ሚና አመስግነዋል። ታክት ራቫንቺ ኢራን በመልካም ጉርብትናና ከፍተኛ ጥቅም ላይ የተመሰረተ የሁለቱ ሀገራት ግንኙነት ለመቀጠልና ለማጠናከር ቆርጣለች ሲሉ ተናግረዋል። ኢራን በኳታር አል-ኡዳይድ በሚገኘው የአሜሪካ ጦር ሰፈር ላይ በኒውክሌር ተቋማቸው ላይ ላደረሱት ጥቃት አጸፋ የተኩስ ሚሳኤሎች መተኮሳቸው ይታወሳል። በምላሹም ኳታር ድርጊቱን አጥብቆ በማውገዝ የኢራን አምባሳደርን አስጠርታለች። ትራምፕ የኢራን የኒውክሌር መርሃ ግብር አልጠፋም በሚል ሾልኮ የወጣውን የደህንነት መረጃ ውድቅ አደረጉ። ዶናልድ ትራምፕ አሜሪካ በኢራን ላይ ባደረሰችው ጥቃት ዙሪያ ሾልኮ ስለወጣው መረጃ ምላሽ ሰጥተዋል። የግል ንብረታቸው በሆነ ትሩዝ ሶሻል ላይ ባጋሩት መረጃ ትራምፕ የአሜሪካ ሚዲያና ዘገቦቻቸውን ነቅፈዋል። የሐሰት ዜና ሲኤንኤን እና ከወደቀው ኒውዮርክ ታይምስ ጋር ተጣምረው አጋርተዋል ብለዋል። በኢራን ውስጥ ያለው እጅግ በጣም አስፈላጊ ወታደራዊ መሳሪያዎች ታሪካዊ በሆነው ጥቃት ሙሉ በሙሉ ተደምስሷል ሲሉ ተደምጠዋል። የትራምፕ አስተዳደር አሜሪካ በኢራን ላይ ያደረሰችው ጥቃት የኒውክሌር ፕሮግራሟን አላወደመም የሚለው ዘገባ ውድቅ ማድረጉን ቀጥሏል።